እነዚህን ሰዎች ምን ማድረግ አለብን ማስወገድ አለብን የሚል ውሳኔ ወስነን ነበር። ለምን የባብ ልጅ ባብ ነው። ኮመን ሴንስ ጁንታ ማለት ትግሬ ማለት እንደሆነ አብዛኛው ተረፈ። ከ70,000 ህዝብ በላይ ጁንታ አለ እዚህ ከተማ ጁንታ አለ። ምንምረው ሰው የለም። በከተሞችም ሊሆን ይችላል። እነዚህ አይነት እርኩሶች እነዚህን ገለመሙት አለ እስማ መባል አለበት። ማንም ሰው በጭራሽ ለልጆቻችን መንገር ያለብን እሱን ነው እንጂ ይህን ያደረጉት በዚህ ምክንያት ነው አይደለም ብለን ያልነብን። ወያኔ የሚባል ኢትዮጵያን በጣም ባሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስማም ብለው ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታነቡ። ስለሱ የተሳለው ስዕል አትዩ፣ ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። እንዲህ አይነት በሽታ ነው ኢትዮጵያን የገጠማት። በምንም መልኩ በክፉም በደጉም አታንሱት። መጥፎ በሽታ ነው። ታታቁት እናንተንም ይጋባል ብለን አስተሳሰቡ ነው ለመሰላችሁ። አስተሳሰቡ እንደ ተቋም ቢጠፋም የተለያዩ ሰዎች ላይ ግን አየዋለሁ። አንዳንዶች ቅድም እንደተባለው ሳያውቁት ራሱ ሳያስቡት የሱ ሰለባ ሆነው ያገኙታል። ራሳቸው ሳያስቡት እየተቃወሙት ሁሉ አንዳንድ ሰዎች ግን ውስጣቸው ውስጥ የፐርሰንት ጉዳይ ነው። 20%፣ 30%፣ 5% ወያኔነት ውስጥ ይኖራል። በደማቸው ውስጥ የሆነች አልላቀቅ ያለች እና ወይ ድሮ በገጠር እንደሚደረገው እንደዚህ ክፉ ደም ወይም ጥቁር ደም እንደዚህ በሚኖርበት ጊዜ ይበጣና ያ እንዲፈስ ይደረጋል። እና ከአንዳንድ ሰዎች ተበጥቶ ወያኔነት መፍሰስ አለበት። የሆነች ቦታ ላይ ያለች ከአንዳንድ ፓርቲዎች ከአንዳንድ መዋቅሮች መፍሰስ ያለበት አለ። ወደፊት ራሱ ህጎቻችን ውስጥ አወቃቀራችን ውስጥ ምን ተዳደረባቸው መመሪያዎች ውስጥ አለች ወያኔነት እና እሷ እየተበጣች መፍሰስ አለበት። ሶስተኛው ከታሪክ በምን መልኩ የዚህ ታሪክ ቀጥሎ በኢትዮጵያ ታሪክ ውስጥ ቦታ እየያዘ መሄድ የለበትም። በቂው ነው። በቃው። ከዚህ በኋላ ታሪክ ሊኖረው አይገባም። በምንም መልኩ ወደፊት አገር ሲቀየር ነገር ሲመጣ የሱን የሚያስታውሱን ማስታወሻዎች በሙሉ እንዳይኖሩ መደረግ አለበት። ያቆማቸው ሐውልቶች፣ የሰየማቸው ስያሜዎች፣ እሱ የጠራቸው ምን ያላቸው እሱን የሚያስታውሱ ስናየው ትዝ እንዳይለን ማለት ነው። ጭራሽ ምንም ነገር መቀመጥ የለበትም። ምንም እሱ መንገድ ስንሄድ አይተነው ብለን ትዝ እንዳይለን ማድረግ አለብን። ይሄን ካረግን ኢትዮጵያን እንገላግላታለን። ካልሆነ ግን ወያኔ ቁጥር 1 ጠፍቶ ወያኔ ቁጥር 2፣ ወያኔ ቁጥር 3፣ ወያኔ ቁጥር 4 የመምጣት እድል አለው። ዛሬ መገላገላችን አይደለም ማየት ያለብን፣ ሁለተኛ እንዳይመጣ እነዚህ ሰዎችና እነዚህን ሰዎች የመሰሉ ሰዎች እንዳይደገሙ ማድረግ ነው። እነሱ የመጨረሻ ሆነው እንዲቀሩ ከዚህ በኋላ እነሱን የመሰለ ሰው እንዳይፈጠር መደረግ አለበት። በምንም መልኩ እንደምታውቁት ሰይጣን ከወደቀ በኋላ ሰይጣን የሚመስል ሌላ አልተፈጠረም። ከሰይጣን የመጨረሻው ሆኖ ነው የቀረው። እነሱም የመጨረሻው ሆኖ መቅረት አለባቸው። ይሄን ሊደግም የሚችል እንዲህ አይነት አረም ሊያፈራ የሚችል ምንም አይነት መሬት መፈጠር የለበትም እዚች ሀገር። ስለዚህ ሁልጊዜም ቢሆን ለልጆቻችን ከዚህ በኋላ የክፉ ነገር ምሳሌ የማስፈራሪያ ማድረግ ያለብን እነሱን ነው። ከዚህ በፊት ልጆቻችንን እንዲህ ካደረግ ጭራቅ ይበላሃል ብለን ነበር የምናስፈራራቸው። አሁን የጭራቅ ዘመን ማለፍ አለበት። እነሱ ይበሉሃል ብለን ነው መናገር ያለብን። ማስፈራሪያ ነው መሆን ያለባቸው። ሰው እንዳይደግመው እንደነሱ አይነት ሰው ዳግም እንዳይፈጠር እዚች ሀገር እንዳይታሰብ ከመዋቅራዊ ቦታቸው ብቻ አይደለም ማስወገድ ያለብን፣ ከሰው ህሊና
ከሰው ልቡና ውስጥ ከታሪክ መዝገብ ውስጥ ነው ተፍቀው መጥፋት ያለባቸው። ምናልባት ስለነሱ የሚያጠና ሰው ወደፊት መሬት ቆፍሮ ያገኝ እንጂ ምንም አይነት ነገር እንዳያገኝ ነው ማድረግ ያለበት። ይሄን ካደረግን ነው ይሄንን ወደ በረከት መቀየር የምንችለው።